በምንም አይነት መንገድ ሺህ ካፒቴን ቢኖር ሺህ ፖለቲካዊ ፍልስፍና ቢኖር በጣም የተቀመረ ጥናትና ምርምር ብናደርግ በሰው እንባ የምትገነባ ሀገር በሰው ለቅሶ የሚቆም የሀገርነት ማገር በሰው መገፋትና በሰው መበታተን ውስጥ ላይ ሊቆም የሚችል መንግስት የለም። ይሄንን የዓለማችን ታሪክ የመጽሐፍቶች ታሪክ አያሳየንም። መንግስት ልብ ግዛ። ሀገር 4 ኪሎን አትመስልም። ሀገር የጎዳና ዳር ፕሮጀክቶችን አትመስልም። ሀገር ዓለመለም ነው ብላችሁ በየሚዲያው እንደምታሳዩን እንደዛ አይደለችም። በርግጥ ከተሞቻችን ለምልመው ሊሆን ይችላል። የሆኑ አትክልቶች ቀና ሲሉ አይተን ሊሆን ይችላል። ቀና የሚል አትክልት እንዳለ ሁሉ ልቡ ለዘላለም የተሰበረ አንገቱ ለዘላለም ወደ መሬት አቀርቅሮ የቀረ በሐዘን ብቻ በምሬት ብቻ ቀን ከሌት እንዲገፋ የተፈረደበት ግለሰብ አለ፣ ቤተሰብ አለ። የወንዝ ዳር አትክልት ሲለመልም የወንዝ ዳር ፕሮጀክት ከፍ ሲል አብሮ ከፍ የሚል ሰው ካልፈጠር ወድቀናል። ሰው በማትፈጠር ሀገር ውስጥ ላይ የሚፈጠር የትኛውም አይነት ፕሮጀክት ባልተፈጠረ ሰው የሚጠፋ ነው። የፖለቲካ ፓርቲዎች ከያንዳንዱ ነገር ትርፍ አትፈልጉ። ከያንዳንዱ ነገር እንዴት በስልጣን ላይ ያለው መንግስት አስወግዳችሁ ወደ ስልጣን እንደምትመጡ በማሰብ አትጠመዱ። ህዝብ የማንነት ዋጋ ነው። ደም የፈጣሪ ቃል ነው። የስትንፋስ መገኛ ድምጽ ነው። ይሄንን ድምጽ አፍኖ ወንበር ላይ ሊቆይ የሚችል ማንም የለም። የማንም መምጣትና መሄድ አይደለም ሀገርን የሚያረጋጋው። ሀገር ላይ አንድ ነገር መምጣት አለበት። ፍትህ፣ እኩልነት፣ ፍቅር፣ መተሳሰብ። እነዚህ እስካልመጡ ድረስ የማንም መምጣት ሀገር አያቃናም። የማንም ደግሞ መውረድ ሀገር እንድትቆም መሰረት ሊሆን አይችልም። ወይም ደግሞ በዚህ እርግጠኛ ነን ብለን ወደ ትግል ውስጥ ላይ የሚያስገባ አሰላለፍ ይዘን ሀገሪቱ ከገባችበት ትርምስ የበለጠ እንድትተራመስ ፍላጎት ይዛችሁ እየተንቀሳቀሳችሁ ያላችሁ አካላቶች ተው። ጉዳዩ 4 ኪሎ ያለ ወንበር ጉዳይ ሳይሆን 4 ሰዓት ለመኖር እየናፈቀው ያለ ሰው ድምጽ ነው። ጉዳዩ ወንበር ላይ የመቀመጥ ሳይሆን ፈጣሪ በሰጠው ምድር ውስጥ ተቀምጦ 2 ሜትር በ2 ሜትር የሆነች መቃብር እስኪገባ ድረስ ልኑር ብሎ የሚጠይቅ ሰው ድምጽ ነው። ጉዳዩ እንደምታስቡት የፖለቲካ የዲሞክራሲ ብዙ ዓለማት ላይ የምናየው ጭቅጭቅ አይነት አይደለም። ልተንፍስ ተንፍሼ ልኑር። በቃ የተሰጠኝን እችን ዘመን አምላኬ ናስኪለኝ ወደሱ እስኪሄድ ድረስ የመሄድ ሌላ ምክንያት አትፍጠሩብኝ፣ አትግደሉኝ የሚል ተማጽኖ ብቻ ነው። ይሄ ተማጽኖ በመላው ዓለም ላይ ያለ የሰው ዘር ሁሉ ሊከተለው ሊያስበው ሊታገልበት የሚገባ ጉዳይ ጭምር ነው። የሚቆም ሀገር፣ የሚቆም ሐሳብ፣ የሚቆም እምነት ማሻገር የምትፈልጉ ከሆነ የምናሻግርበት መንገዱ አንድ ነው፣ እውነተኛ መሆን ብቻ። አውርተን የምናሳምነው ህዝብ የለም። በንግግራችን ሸንግለን ልናሻግረው የምንችለው መርከብ የለም። መርከቧ ከመስመጧ በፊት መርከቧ በታሪክ ነበረች ተብላ ከመኖር ህልውና ከመገፋቷ በፊት አንድ ያደጋ ጊዜ ሳይረን፣ አንድ ያደጋ ጊዜ መብራት አሁን እየበራ ነው ያለው። የመብራቱን ድምጽ ተከትላችሁ መውጣትና ማዳን የምትችሉ ከሆነ ሀገር ትቀጥላለች፣ ካልሆነ ደግሞ በተቃራኒ ያለ። በመጨረሻም እንዲህ ብዬ ልዝጋ። የመንግስት አካላት፣ ፖለቲከኞች በዚህ ጊዜ ስልጣን ወንበርም በትርም በእጃችሁ ያለ ይህ ድምጽ እኔ በሐሳቤ ውስጥ አስቤ ለራሴ ፍላጎት የምጠቀመው ምንም አይነት ሐሳብ አይደለም። አደባባይ ላይ የወጣ የእያንዳንዱ ወገኖቻችን ድምጽ ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ብንጓዝ የምናገኘው የምንጠይቀው ግን ደግሞ እየሰማን ትኩረት ልንሰጠው ያልወደድነው የህዝብ ድምጽ ነው። መንግስት ለታሪክህ ለተሰጠህ ኃላፊነት ለያዝከው ወንበር ሀገርን እንደሚመራ አካል የሚመጥን ተግባር ውሰድና ሀገር እንድታድን ህዝብን እንድታድን በድጋሚ ጥሪ እናቀርባለን። ይህ ጥሪ በተደጋጋሚ የቀረበ ግን ደግሞ ሀገር የምትባለው ፕሮጀክት ሀገር የምትባለው አንድ እናታችን ከማንም ስለምትበልጥብን በሀገር ጉዳይ ከማንም ጋር ለመደራደር የሚሆን ብቁ የሞራል ስሌት ኖሮን ስለማያቅ ስለ ኢትዮጵያ ስንል ሀገር እንዳትፈርስ ትውልድ እንዲቀጥል ካስፈለገ ቆም ብላችሁ ማሰብ የሚገባችሁ ሰዓት አሁን ነው። በዚህ ሰዓት ላይ የምናደርገው ውሳኔ ወይ ሀገር ያድናል ወይ ሀገር ያጠፋል። ኢትዮ ማለዳ ደግሞ
አንድ ነገር ሁልጊዜ ታስባለች። ሀገር ትቀጥላለች፣ ትውልድ ይቀጥላል። በወንድማማችነት የምንሰራው ብዙ ነው፣ በፍቅር የምንሻገረው እንዲሁ ያማረ ነው። በመጨረሻም እንዲህ ብዬ ልመርቃችሁ። ክፉ ከሆነ የዋለውን አያሳድርብን፣ ያደረውን አያሰንብትብን፣ የሰነበተውን አያንግስብን፣ የነገሰውን ዘላለም አያድርግብን። ደግሞ በጎ ከሆነ የዋለውን አሳድሮ ያደረውን አሰንብቶ የሰነበተውን አንግሶ የነገሰውን ዘላለም ያድርግልን።